ዛሬም በሌላ ሪሲቨር መረጃ መጥተናል። የዛሬው ደግሞ ሱፐርማክስ 2350 በምን አይነት ወይ ሰርች እንደምናደርግ አሳያችኋለሁ ማለት ነው። ይህንን ፔጅ ላይክ እና ሰብስክራይብ ያደረጉ ይከተሉን። ወደ ፕሮሰሱ እንግባ። በምን አይነት ወይ ሰርች እንደምናደርግ ሪሞታችን ይሄ ነው። የሱፐርማክስ 2350 ሜኗችንን ነካና እንጀምራለን ማለት ነው። ኢንተርፌሱ ይህንን ይመስላል። የዚህ አይነት ዲኮደር ያላችሁ በዚህ ወይ ከቤታችሁ የትም መደወል ሳይጠበቅባችሁ በስልካችሁ ብቻ ይሄንን ቪዲዮ ተከትላችሁ ሰርች ማድረግ ትችላላችሁ ማለት ነው። ሰርች ለማድረግ ወደ ኢንስታሌሽን እንሄዳለን። ከዛ እዚህ ጋር ኢንስታሌሽን ጋር ኦኬ ስንል አንቴና ሴቲንግ፣ ሳተላይት እነዚህ ያሉ ሳተላይት ሊስት ውስጥ እንገባለን። ያው አዲስ ከሆነ የጠፋብን ከሆነ እንትን ሰርች ለማድረግ ከዛ ለምሳሌ ኢትዮ ሳትን ሰርች አድርጌ ላሳያችሁ። ኤንኤስኤስ 12 እዛ ላይ ነው። ይሄን ሴሌክት እናደርግና ወደ ኋላ አንድ ኤግዚትን ስንነካ ሴቭ አድርጎልን ይወጣል ማለት ነው። ከዛ ሁለት ዌይ ያለው ሰርች ማድረጊያ መንገድ፣ አንደኛው በሳተላይቱ ሙሉ ሰርች በማድረግ በሲንግል ሳተላይት ሰርች እዚህ ጋር ኦኬ ነክተን የመረጥነው ሳተላይት እዚህ ጋር ኤንኤስኤስ ነው። እሱን መርጥና እዛ ኔትወርክ ሰርች ሚል አለ። ሙሉ ያሉትን ቻናሎች ሰብስቦ እንዲያመጣልን ማለት ነው። ኔትወርክ ሰርቹን የስ ብለ ነው እዚህ ጋር ስካን ሞዱን ብላይንድ ስካን ከዛ ሰርች ብለን እናስጀምራለን ማለት ነው። በዚህ ቻናል ብዙ መረጃዎች ስለሚያገኙ ሰብስክራይብ ያደረጉ ይከተሉን። የተለያዩ ሪሲቨሮችን ሰርች አደራረግ ብልሽቶችን እነዚህ እናወራበታለን። እርሱም ከቤቱ ሆኖ መፍትሄ ያገኙበታልና ሰርች አድርጎ ጨርሶልናል። ሰርች እንደ ብሎናል። የስ ኦኬ እንላለን። ይሄ አንደኛው መንገድ ነው ማለት ነው። ሁለተኛው ወይ ደግሞ ዳይሬክት ራሳችን ወይ ቲፒውን ወይ ደግሞ ፍሪኩዌንሲውን ጽፈን ሰርች የምናደርግበት መንገድ ነው። ቲፒ ሊስት ጋር እንመጣና ኦኬ ብለን እዚች ጋር ሪሞቱ ላይ እንደምታዩት አድ ምትለዋ እቺ እንትራለች እዛ ጋር ቲቪ ላይ እንደምታዩት ከዛም እንትኗ እቺኛዋ ነች፣ አረንጓዴዋ በተን ነች። ሪሞታችን ላይ ስንመጣ አረንጓዴዋ በተን ነች። እሷን ስንነካ እንደዚህ መጻፊያ ቦታ ይመጣልናል። ከዛ ለምሳሌ የኢቢኤስን እንጻፈው 11105 ሲምቦል ሬት 45000 ሆሪዞንታል ፖላራይዜሽን እሱ እንዳሰራሩ ይለያል። አጋጣሚ እናንተ በቨርቲካል ከተሰራ በቨርቲካሉ ማስቀመጥ ትችላላችሁ። እዚህ ጋር ሴቭ ብለን እንወጣና ከዛ ይሄው ኳሊቲያችን መጥቷል። ከዛ የምንፈልገው ቁጥር ጋር እዚሁ ጋር ኦኬ እንነካለን። ይሄ ይመጣልናል። አሁንም ደግሞ ኦኬን ስንነካ በቃ የፈለግነው ቁጥር ቻናሎች ይገባልናል ማለት ነው። 11105 ብቻ ገባል ማለት ነው። ሌሎቹንም እንደዛው የምትፈልጓቸውን እየጨመራችሁ በነጠላ ሰርች ማድረግ ትችላላችሁ። ስንጨርስ ኤግዚት ነክተን ወደ ኋላ እንወጣለን ማለት ነው። ቻናሎቹ አሉልን እዚህ ጋር የገቡትን ቻናሎች ከስር እናገኛቸዋለን ማለት ነው። ከላይ ሳይሆን ከስር አድ የሆኑ ቻናሎች ይኖራሉ። ይሄን ይመስላል ማለት ነው የዛሬው። ቀጣይ ደግሞ እንዴት ቻናሎቹን ሙቭ አድርገን የምንፈልጋቸው ቦታዎች ላይ እንዴት እንደምናመጣ እናያለን። ለዛሬው ይሄን ይመስላል።